ፊልሙ ሲጀምር ካልቪን የተባለ ታዳጊ ልጅ ከሁለት ምርጥ ጓደኞቹ መርፍና ሪክ ጋር በቸስተርፊልድ የህፃናት ማሳደጊያ ሲኖሩ እናያለን። ሶስቱም በህፃናት ማሳደጊያው ፊት ለፊት በሚገኝ ጓሮ ውስጥ የቅርጫት ኳስ መጫወት ይወዳሉ። አንድ ቀን ጠዋት በጨዋታ መካከል እያሉ በኦክስ የሚመራ የጉልበተኞች ቡድን አስቆማቸውና ኦክስ ካልቪንን የቅርጫት ኳስ ማሊያውን መድቦ እንዲገጥሙ ይጠይቃል። ጓደኞቹ ትተው እንዲሄዱ ቢጠይቁትም ካልቪን ግን ኦክስን ለመግጠም ይስማማል። ግጥሚያው ይጀመራል። ነገር ግን በቁመት ልዩነታቸው ምክንያት ኦክስ በቀላሉ ካልቪንን ያሸንፋል። ከዛ ኦክስ ማሊያውን ይቀበልና ካልቪንን ለማናደድ ይቀደዋል። የህፃናት ማሳደጊያው ዳይሬክተር የሆነው ቢድልማን ብዙ ጊዜ ልጆቹን ገንዘብ ለማሰባሰብ ከረሜላ እንዲሸጡ ያደርጋቸዋል። በዚያ ምሽት የኤንቢኤ ቡድን የሆነው ሎስ አንጀለስ ናይትስ በሜዳው የሚያደርገው ጨዋታ ላይ ሄደው ከመድረኩ ውጪ ከረሜላ ይሸጣሉ። በጨዋታው መጨረሻ ላይ ካልቪን የባስኬትቦል ቡድኑ አሰልጣኝ የሆነው ዋገር መኪና ውስጥ ሲገባ ወደ ሰውየው ጠጋ ብሎ አንዳንድ ከረሜላዎችን ያቀርብለታል። አሰልጣኙ ከበጎ አድራጎት ድርጅት መሆናቸውን ሲያውቅ ቀጣዩን የቅርጫት ኳስ ጨዋታ እንዲታደሙ 4 ትኬቶችን ለካልቪን ይሰጠዋል። በሚቀጥለው ቀን ከተለያዩ ቦታዎች የተሰበሰቡ ልብስና ጫማዎች ለልጆቹ ይሰጣቸዋል። ካልቪን አንድ ጫማ ደርሶት እየለካ እያለ የማይክል ጆርዳን ጫማ እንደሆነ ያውቃል። ኦክስ በጫማው ቀንቶ ይወስደውና ይወረውረዋል። ከዚያም ጫማዎቹ በኤሌክትሪክ ገመድ ላይ ይንጠለጠላሉ። ሌሊት ላይ ሁሉም ሰው ሲተኛ ካልቪን ጫማውን ከገመዱ ላይ ለማውረድ መርፍና ሪግን ከእንቅልፋቸው ይቀሰቅሳቸዋል። በከባድ ዝናብ ወደ ውጭ ይወጣሉ። ካልቪን እንደምንም ዛፍ ላይ ይወጣና ጫማው ላይ ይደርሳል። ድንገት መብረቅ ገመዱ ላይ ያርፋል። ከዛ ካልቪን ከጫማው ጋር ወደ መሬት ይወድቃል። ነገር ግን ምንም አልተጎዳም። ጫማው ግራ በሚያጋባ ኃይል እንደተሞላ ያያል፣ ግን ችላ ብሎ ያልፈዋል። በማግስቱ ልጆቹ ከረሜላ ለመሸጥ እንደገና ወደ መድረኩ ሄዱ። ካልቪን መርፍና ሬግ አሰልጣኙ ቃል በገባው መሰረት 4 ትኬቶችን አግኝተዋል። ሶስቱ ጓደኛሞች ጨዋታውን ይታደማሉ። በረፍት ሰዓት ላይ አንድ ዝግጅት ይካሄዳል። ለተመልካቾች እጣ ይወጣና የደረሰው የናይትስ ቡድን ኮከብ ተጫዋች ከሆነው ትሬሲ ጋር 1 ለ1 እንዲጫወት ይደረጋል። ከዛም የካልቪን ትኬት ቁጥር ለውድድሩ ተመረጠ። ካልቪን ልጅ ስለሆነ ትሬሲ ውድድሩን በቀላሉ እንደሚያሸንፍ እርግጠኛ ሆኗል። ትሬሲ ተመልካቾቹ የበለጠ ተሳትፎ እንዲኖራቸው የመጀመሪያውን ዙር እንዲያስቆጥር ለካልቪን ይለቅለታል። ሁለተኛው ዙር ላይ ግን ልጁን ማቆም አለበት፣ አለበለዚያ ይዋረዳል። ትሬሲ የተቻለውን ያህል ቢሞክርም ካልቪንን ድንቅ ጎል ከማስቆጠር ሊያስቆሙ አልቻለም። ተመልካቾቹ ጠቅላላ ካልቪን ባስቆጠራ ጎል ፈዘው ይቀራሉ። ትሬሲም በህፃኑ በመሸነፉ ይሸማቀቃል። ከዛም የናይትስ ቡድን አሰልጣኝ ልጁን ለቡድናቸው እንዲጫወት ኮንትራት ያስፈርመዋል። ልጆቹ በጣም ደስተኛ ይሆናሉ። ጫማዎቹም አስማታዊ መሆናቸውን ይረዳሉ። እናም ጫማዎቹን ሌላ ሰው እንዳይወስድባቸው ሚስጥሩን ለመጠበቅ ወሰኑ። ኦክስ ግን ሲያወሩ ይሰማቸው ነበር። በሚቀጥለው ቀን ካልቪን ወደ ቡድኑ መልበሻ ክፍል ይሄዳል። አሰልጣኙ ማሊያና አዲስ ጫማ ይሰጠዋል። ካልቪን በጨዋታዎች ላይ የራሱን ጫማ ማድረግ እንደሚፈልግ ለአሰልጣኙ ይነግረዋል። አሰልጣኙም ይፈቅድለታል። በሚቀጥለው ጨዋታ የመጀመሪያ አጋማሽ ላይ ካልቪን የመጫወት እድል አላገኘም። ቡድናቸው ሊሸነፍ ሲል አሰልጣኙ እድል እንዲሰጠው ሲጠይቅ አሰልጣኙ ካልቪን እንዲጫወት ይፈቅዳል። ከዛም ቶሎ አስማተኛ ጫማውን አድርጎ ወደ ሜዳ ይገባል። ልጁም በድንቅ ብቃት በመጫወት ቡድኑን ከመመራት ተነስቶ እንዲያሸንፍ ያደርጋል። በሚቀጥለው ቀን ለሌላ ጨዋታ ወደ አንድ ስቴት ይበራሉ። አሰልጣኙ ካልቪንና ትሬሲ አንድ ሩም እንዲሆኑ ያደርጋል። ትሬሲ ለካልቪን የሩም ሰርቪስ እንዴት መጠቀም እንዳለበት ከነገረው በኋላ ፍቅረኛውን ለማግኘት ይሄዳል። ከትንሽ ቆይታ በኋላ ትሬሲ ከፍቅረኛው ጋር ሲመለስ ካልቪን ሩሙን በትርፍራፊ ምግቦች አቆሽሾታል። ብዙ ምግብ በመብላቱም በጣም ይታመማል። ፍቅረኛሞቹ ሌሊቱን ፍቅር እየሰሩ ለማሳለፍ አቅደው ቢመጡም እቅዳቸው ሳይሳካ የታመመው ልጅ በመንከባከብ ያሳልፋሉ። ካልቪን ከህመሙ ከዳነ በኋላ ለቡድኑ ብዙ ጨዋታዎችን በመጫወት ቡድኑን አሸናፊ ያደርጋል። እሱም ብዙ ገንዘቦችን ያገኛል። በገንዘቡም በወላጅ አልባ ህጻናት ማሳደጊያ ውስጥ ላሉት ሁሉ ብዙ ስጦታዎችን ይገዛል። በሚቀጥለው ቀን ካልቪን ጫማዎቹን ለመርፍ እንዲጠብቅለት ሰጥቶት ይወጣል። መርፍ ጫማዎቹን ለብሶ እንደ ካልቪን ለመጫወት ቢሞክርም አልተሳካለትም። እናም ጫማዎቹ ለካልቪን ብቻ እንደሚሆኑ ይረዳል። ከትንሽ ደቂቃዎች በኋላ የህፃናት ማሳደጊያው ዳይሬክተር የሆነው ቢድልማን ከነ ኦክስ ጋር በመተባበር ጫማውን ከመርፍ ነጥቀው ወሰዱበት። ከዛም ዳይሬክተሩ ከጓደኞቹ ጋር በመገናኘት ለሚቀጥለው ጨዋታ ከነ ካልቪን ቡድን ተቃራኒ የሆነውን ቡድን ብሎ $100,000 ይመድባል። አስማተኛ የሆኑትን ጫማዎች ስለደበቀ ካልቪን በጨዋታ ውስጥ ደካማ እንደሚሆን እርግጠኛ ነው። ከጨዋታው 20 ደቂቃ በፊት መርፍ ለካልቪን ብሎ ስለ ጫማው ይነግረዋል። ካልቪን በፍጥነት ወደ ህፃናት ማሳደጊያው ሄድና ከጓደኞቹ ጋር ተባብረው ዳይሬክተሩን ያስሩታል። ከዛም ጫማዎቹን የት እንደደበቃቸው ካወቁ በኋላ ጫማዎቹን ይዘው ወደ ጨዋታው በፍጥነት ይሄዳሉ። ካልቪን በጨዋታው ላይ ሲደርስ ቡድኑ በከፍተኛ ልዩነት እየተመራ ነው። ካልቪን ተቀይሮ ይገባና በድንቅ ጎሎች ቡድኑ መሪ እንዲሆን ማድረግ ይችላል። ነገር ግን በጨዋታው መካከል የተቃራኒ ቡድን ተጫዋቾች ካልቪን ላይ ፋውል ይሰሩበታል። እናም ጫማው ከጥቅም ውጭ ይሆናል። ካልቪን ጫማዎቹ በመቀደዳቸው የቅርጫት ኳስ ህይወቱ እንዳበቃ በማሰብ በጣም ያዝናል። ትሬሲ ካልቪንን ጫማዎቹ በራስ መተማመን ብቻ እንደሚሰጡትና እውነተኛ ተሰጥኦ ግን በራስ ውስጥ እንዳለ በመንገር ያበረታተዋል። እናም ካልቪን ያለ ጫማዎቹ በድንቅ ብቃት በመጫወት ቡድኑ እንዲያሸንፍ ማድረግ ይችላል። እንደ አውሮፓውያን አቆጣጠር በ2002 የተለቀቀው ላይክ ማይክ የተሰኘ ምርጥ የሆሊውድ ፊልም ታሪክ ባጭሩ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉ፣ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።